ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት በባለፈው ቃል በገባሁላችሁ መሰረት በአነስተኛ በመካከለኛ እና ደግሞ እስከ ትልቅ ካፒታል ፋስቲንግ ፉድ በምን ያህል ይሰራል የሚለው ነው ዛሬ ጠቅላላ አድርጌ ይዤላችሁ የመጣሁት። እንደዚሁም ደግሞ ምን ያስፈልጋችኋል ፋስቲንግ ፉድ ለመስራት የሚያስፈልጋችሁ እቃዎች፣ ፕላስ ደግሞ በምን ያህል ካፒታል እነዛ ነገሮች መግዛት እንደሚችሉ እና ስንት እንደሚያስወጣችሁ ከትንሽ እስከ መካከለኛ እስከ ትልቅ ያለውን ካፒታል ነው ይዤላችሁ የመጣሁት እና እስከ መጨረሻው ይህን ቪዲዮ እስከ መጨረሻው ተከታተሉ፣ ይጠቅማችኋል፣ የትም እንዳትሄዱ እና ለመጀመሪያ በትንሽ ካፒታል ለመነሳት ከ50 ሺህ እስከ 200 ሺህ ያስፈልጋችኋል። አንድ አነስተኛ የሆነ ፋስቲንግ ፉድ ለመስራት ከ50 ሺህ እስከ 200 ሺህ ያስፈልጋችኋል። ይህን ደግሞ ምንድን ነው በዝርዝር ደግሞ ይዤ ማቅረብላችሁ ይሆናል እና ምን ያስፈልጋል? ምንድነው ግብአት የሚያስፈልገው? ለምሳሌ ኪራይ አለ፣ ቤት ኪራይ አለ፣ ወይም በአነስተኛ በትንሽ ሱቅ መጀመር ትችላላችሁ እና እንግዲህ የሚያስፈልጉትን ደግሞ ጥሬ እቃዎች ደግሞ በምን ብትጀምሩ ያዋጣል የሚለውን ነው ይዤላችሁ የመጣሁት እና እንግዲህ በአነስተኛ ፋስት ፉድ ከ50 ሺህ እስከ 200 ሺህ ይፈጃል። ይሄ ደግሞ ለምንድን ነው የምንጠቀመው? ለምሳሌ ወደ ምንድን ነው ብንሰራ ያዋጣል የሚለው ለፋስት በትንሽ ካፒታል ለምሳሌ ሳሙሳ ብትሰሩ፣ ሻይ፣ በርገር፣ ሳንዱች፣ ራፕ፣ ቺፕስ አድርጋችሁ እነዚህም ብሸጡ መሸጥ ትችላላችሁ ማለት ነው። ብሸጡ አሪፍ ነው። ደግሞም ተፈላጊ ናቸው እነዚህ ነገሮች በአሁኑ ሰዓት እና ምናልባት ትንሽዬ ቤት ኪራይ ነው የሚያስፈልጋችሁ። ምናልባት ቤት ኪራይ በአነስተኛ ሱቅ መጀመር ትችላላችሁ። እንደዚሁም ደግሞ አሁን ደግሞ የሚጀመሩ እነዚህ በጥቃቅንና አነስተኛ የሚሆኑ ታውቋቸዋላችሁ። እነዚህ አሁን መንገድ ላይ ያሉ በትንሽ ሱቆች ላይ የሚሰሩ እነሱ አሁን በእነሱ መጀመር ትችላላችሁ። ደግሞ ቤት እንከራይ ካላችሁ በአሁኑ ሰዓት ትንሽ የቤት ኪራዩ አሳሳቢ ቢሆንም ምናልባት አነስ ያለች ቤት እስከ 20 ሺህ ልታገኙ ትችላላችሁ እና በዛ መጀመር ይቻላል። ምናልባት ያንን ለመጀመር ምን ያስፈልገኛል፣ ምንድን ነው እቃው የሚያስፈልገን ካላችሁ እንግዲህ አንደኛ ጋዝ ያስፈልጋችኋል እና ጋዝ ያው የምትሰሩበትን ነው። ሁለተኛ ደግሞ የምጠብሱበት ማሽኑ እሱ ያስፈልጋችኋል። ሶስተኛ ደግሞ ምንድነው ፍሪጅ ያስፈልጋችኋል። ጠረጴዛና ወንበር ያስፈልጋችኋል። እንደገና ደግሞ የእንትናችሁ የፋስቲንግ ፉዱ ብራንዲንጉ ወይም ምልክቱ ያስፈልጋችኋል እና እንደገና ደግሞ መጥበሻው ብያችኋለሁ፣ እሱ ያስፈልጋችኋል። በተጨማሪ ደግሞ እነዚህን ቦታዎች የት ቦታ ብንሰራ ያዋጣል ካላችሁ ደግሞ እነዚህ ቦታዎችን ለምሳሌ ትምህርት ቤቶች አካባቢ ሄዳችሁ በከፍቶ ትምህርት ቤቶች፣ ዩኒቨርሲቲዎች አካባቢ፣ ኦፊሶች፣ እነዚህ ደግሞ አውቶቡስ ማቆሚያዎች፣ ታክሲ ማቆሚያዎች፣ ሰዎች በብዛት እንቅስቃሴ ያለበት አካባቢ፣ ሰው የሚንቀሳቀስበት አካባቢ ብከፍቱ የፋስቲንግ ፉድ እነዚህ ቦታዎች በጣም ጥሩ ቦታዎች ናቸው እና በቀላሉም ደግሞ ቶሎ ቶሎ የምትሰሩበት ቦታዎች ናቸው እነዚህ የጠቀስኩላችሁ እና በጣም አዋጭ የሚባሉ ቦታዎች ናቸው። የሚያስፈልጉን እንግዲህ ነግሬያችኋለሁ። ኪራይ እንግዲህ ከ20 ሺህ እስከ 50 ሺህ ሊፈጅባችሁ ይችላል። በአሁኑ ሰዓት ትንሽ ከባዱ ነገር ኪራይ ነው እና የቤት ኪራዮች በጣም የሱቅ ኪራዮች በጣም በአሁኑ ሰዓት ውድ ናቸው። ትንሽ እነሱ ናቸው አሳሳቢ የሚሆኑት፣ ግን በትንሽ ሱቅ መጀመር ትችላላችሁ። ሌላው ደግሞ ምንድነው እቃው እንግዲህ ምናልባት ለእቃ የሚያስፈልጋችሁ ምናል ካፒታል ነው። ከ60 ሺህ እስከ 100 ሺህ ሊያስፈልጋችሁ ይችላል፣ ወይ እስከ 120 ሺህ እቃዎችን ለመግዛት የተለያዩ እቃዎች የመጀመሪያ እቃ ግዢ እስከ 20 ሺህ በላይ ሊሆን ይችላል። እንደ ጀማሪ ሲጀምሩ ብዙ ማውጣት የለባችሁም። እያያችሁት ቀስ በቀስ የሚጨምሩት ነገር ይሆናልና እንደ ጀማሪ በትንሽ እቃዎች መጀመር ትችላላችሁ። ከዛ ደግሞ እያላችሁ የራሳችሁን እየጨመራችሁ ማስፋፋት ትችላላችሁ እና ከ20 ሺህ በላይ ባለው ብትጀምሩ ሞር የተሻለ ነው፣ እቃዎች ሲገዙ ማለት ነው እቃዎቻችሁ። እንደገና በተጨማሪ ፈቃድና ያው እንግዲህ ማስታወቂያዎች ናቸው። ፈቃድና ማስታወቂያዎች ናቸው። እነሱ ደግሞ እስከ 10 ሺህ በላይ ሊፈጁባችሁ ይችላሉ። ማስታወቂያ ማለት ያው ብራንዲንጋችሁ ለማስተዋወቅ ማለት ነው እና ምልክታችሁን ለማስተዋወቅ ያንን እና የፈቃድ ማውጫ የመጀመሪያ ፈቃድ ማውጫውን እሱ የሁለቱ ማለት ከ10 ሺህ በላይ ሊፈጅባችሁ ይችላል እና ጠቅላላ ብላ አድርጌ ሳወጣው ጠቅላላ ውጫችሁ ከ100 እስከ 200 ሺህ ብር ይፈጃል እና ይሄ የፋስቲንግ ፉድ እንግዲህ በአነስተኛ ካፒታል የሚሰራውን ነው አሁን እየነገርኳችሁ ያለሁት።
እና በወር ትርፍ ከ20 ሺህ እስከ 60 ሺህ ብር ይገኝበታል። ቆንጆ ቦታ ላይ የምትሰሩ ከሆነ በወር ትርፍ ከ20 ሺህ እስከ 60 ሺህ ብር ያስፈልጋችኋል። እና በመቀጠል ደግሞ ወደ ሁለተኛው ነው ወደ መካከለኛ ካፒታል ስነሳ መካከለኛ ካፒታል ከ300 ሺህ እስከ 1 ሚሊዮን በላይ በሆነ መስራት ትችላላችሁ። ይሄ ደግሞ ጥሩ ሴምቲንግ ነው። ምንድነው የብሩ ልዩነት እና ምንድነው ይሄ ትንሽ የሚኖረው ሱቃችሁ ትንሽ ከዚህኛው የተለቅ ማለት አለበት። በመካከለኛ ከ300 ሺህ እስከ 1 ሚሊዮን ብር ይፈጃል ብያችኋለሁ። ለዚህ ምንድነው ምንድነው አሁን እዚህ ላይ መሸጥ ያለብን ካላችሁ ፍራይድ ቺክን፣ ራፖች፣ በርገሮች፣ ሳንዱቾች፣ እነዚህ ስፔሻል በርገሮች፣ ፒዛ፣ ሸዋርማ እነዚህ ነገሮች እና ደግሞ ዲሊቨር ሰርቪስ ብትሰጡ በውጤታማ የምትሆኑበት የመካከለኛው ቢዝነስ ሀሳብ ነው። እና ደግሞ ከዛም ደግሞ በተጨማሪ ምንድነው አድቨርት ማድረግ አለባችሁ ቢዝነሳችሁ አድቨርታይዝ ቲክታክ ላይ ወይ ፌስቡክ ላይ ወይም ኢንስታግራም ላይ አድቨርት ማድረግ አለባችሁ እና እንደዛ ብታደረጉ ሞር የተሻለ ነው። እና ቦታው የት ቦታ ካላችሁ እንደዚህ አይነት ቢዝነሶች የት ቦታ ብንከፍት ያዋጣል ካላችሁ በመካከለኛ ቦሌ አካባቢ ያው ፒያሳ፣ ካሳንቺስ፣ ገርጂ፣ አያት፣ መገናኛ፣ ለቡ እነዚህ አካባቢዎች በመካከለኛ ካፒታል የምትከፍቱባቸው ቦታዎች ናቸው የነገርኳችሁ። እና ከዛ ደግሞ ምንድነው ለእነዚህ የሚያስፈልጉ ነገሮች አሉና ሰፋ ያለው ሱቅ ብያችኋለሁ። በተጨማሪ ደግሞ እነዚህ ምን ፖስት እና ሬጅስተር ማሽኖች ያስፈልጋቸዋል። በትንሽ ካፒታል እንኳን ያው ትንሽ አያስፈልገውም፣ እሱ ትንሽ ነገር ስለሆነ በትንሽ ካፒታል የምትነሱ። ይሄ ግን በመካከለኛ ሲሆን ደግሞ ፖስት ማሽን እና ሬጅስተር ማሽን ያስፈልጋቸዋል። ከሰራተኛ ደግሞ ከ3 እስከ 5 የሚሆን አትሊስት በትንሹ ከ3 ሰው እስከ 5 ሰው የሚሆን ሰራተኛ ግድ መቅጠር ይጠበቅባቸዋል። እንደገና ደግሞ ዲሊቨሪ አገልግሎት ብትሰጡ በጣም ውጤታማ የምትሆንበት እና አሪፍ ነው። ምክንያቱም ሰዎች ኦፊስ ሆኖ ሊያዟችሁ ይችላሉ፣ እየሰሩ ሊያዟችሁ ይችላሉ እና በዛ ሰዓት የቋሚ የሆነ እናንተ ዲሊቨሪ አዘጋጅታችሁ ለነዛ ሰዎች የምታደርሱበት የዲሊቨሪ ሰርቪስ ብትሰጡ ደግሞ የተሻለ ነው። እና በመካከለኛ ካፒታል እንግዲህ ይህን ይመስላል። በተጨማሪ ደግሞ ምን ማድረግ ነው ያለባችሁ? ግምታዊ ወጪያችሁ ነው የምነግራችሁ። ምክንያቱም ውስጡ ማሳመር አለባችሁ የኢንቴሪየር ዲዛይኑ ማለት ነው። ኢንቴሪየር ዲዛይን ለማሳመር ወጪያችሁ እስከ 150 ሺህ በላይ ሊሆን ይችላል። እንደገና ደግሞ የኪችናችሁን ውስጥ ማሳመር አለባችሁ። ብራንዲንጋችሁን ኪችን እቃዎች ለምሳሌ ከ300 ሺህ በላይ ሊያስፈልጋችሁ ይችላል። ምክንያቱም በመካከለኛ ካፒታል ነው። ብራንዲንጋችሁ ደግሞ ከ50 ሺህ ብር በላይ ያው ብራንዳችሁ ለማስተዋወቅ ያስፈልጋችኋል። እንደገና ደግሞ ስቶክ ቢያንስ መጠባበቂያ እስከ 1 ሚሊዮን ብር 100 ሺህ ብር ያስፈልጋችኋል። እና ትርፉ በወር ከ80 ሺህ እስከ 300 ሺህ ነው። በመካከለኛ ካፒታል ከሰራችሁ በወር ከ80 ሺህ እስከ 300 ሺህ ታገኙበታላችሁ። ግን ዋናው ቦታ ምንድነው? ቦታችሁን እወቁ ነው። እነዚህ በመካከለኛ መገናኛ ብያችኋለሁ፣ ቦሌ ብያችኋለሁ፣ ገርጂ አካባቢ፣ ለቡ እነዚህ አካባቢዎች በመካከለኛ ካፒታል ቢሰሩ እና ደግሞ ቦታው ነው ዋናው እንቅስቃሴውን ነው ማየት ያለባችሁ እና እሱም እዛ አካባቢ ቼክ ማድረግ አለባችሁ እንጂ ዝም ብሎ ጭር ያለ ቦታ ሄዳችሁ ብትከፍቱት የፈለገ ቢሆን ገንዘብ ኖራችሁ አሳምራችሁ ውስጡ ምናምን ጽድት ያደርጋችሁ ሰው እንቅስቃሴ የሌለበት ብትከፍሉ ወደ ኪሳራ ውስጥ ለምትገቡት እና ዋናው ምንድነው ከምንም በላይ ቦታ ለቢዝነስ ወሳኝ ነገር ነው። እና በወር ትርፉ እንግዲህ ይህን ይመስላል። ከ80 ሺህ እስከ 300 ሺህ ብር ያስወጣችኋል። እንግዲህ ወደ ከፍተኛ ቢዝነስ ወይም ደግሞ ወደ ትልቅ ቢዝነስ ደግሞ ከፍ አድርገን ከመካከለኛ ወደ ትልቅ ቢዝነስ ደግሞ ይህንን የፋስቲንግ ፉድ ለመስራት ከፈለግን ከ1 ሚሊዮን ብር በላይ ወይም ከ2 ሚሊዮን ብር በላይ ያስፈልገናል። ከ2 ሚሊዮን ብር በላይ ያስፈልገናል እና ይህም ቢዝነስ እንግዲህ ስንጀምር ያው ሰፋ ያለ ሱቅ ነው የሚያስፈልገን። ዘመናዊ ሞደርን መሆን አለበት፣ ዘመናዊ መሆን አለበት። ውስጡም ሁሉም ነገር ውስጣዊም ሆኖ ሰርቪሱ ምናምን ከሌሎቹ ተሽሎ ዘመናዊ መሆን አለበት እና
ይሄኛው ከ1 ሚሊዮን ብር በላይ ወይም ከ2 ሚሊዮን ብር በላይ ያስፈልጋችኋል። ይሄ ትልቅ ካፒታል ለመስራት ትልቅ የፋስቲንግ ፉድ ለመስራት እና ደግሞ ይሄ ደግሞ ፋስቲንግ ፉድ ያው ብራንቾችን ግድ ስለሚያስፈልጋችሁ ትልቅ ስትሆኑ ያው ብራንች ግድ ይኖረዋል እና የዲሊቨሪ አገልግሎት ግድ ነው እና ኪችናችሁ ደግሞ በዘመናዊ መልክ መሆን አለበት። ሞደርን ኪችን ነው መሆን ያለበት። ኢንቴሪየር ዲዛይኑም እንደዛው ለየት አድርጋችሁ ከሌሎቹ የተሻለ ለየት አድርጋችሁ ብታደርጉት ሞር ሳቢና አትራክቲቭ እንዲሆን ደግሞ ብታደርጉት የተሻለ ነው። ከዛ ደግሞ እንግዲህ ደግሞ ፕሮፌሽናል የሆኑ ሰራተኞችም መሆን አለባቸው እዛ አካባቢ እና በተጨማሪም ደግሞ ምንድነው ይሄ አካባቢ ምንድነው ምን አይነት ምግቦች ነው የምንሰራው? ያው ምግቦቹ ለሾርማ፣ ራፕ፣ ፒዛ፣ በርገር፣ ስፔሻሊዎች ነገር እንደዚህ ቺክን፣ ፍራይድ ቺክኖች እንደዚህ ነገሮች እና አሪፍ የሆኑ ነገሮች ቴስታቸውም እንደዛው። ዋናው ደግሞ ለምግብ ምንድነው ቴስት ነው። ገባችሁ? ሰው ወዶት ምናምን ትንሽ ቤት እንኳን ቢሆን እኮ ምግቡ አሪፍ ከሆኑ ቴስቱ ምንም ከሆነ ሰው ከየትም ብሎ እዛ ቦታ ምናምን ለምን አንገናኝ ምናምን ብሎ እዛ ቦታ ወደ እናንተ መምጣት ይጀምራልና መስራት ያለባችሁ ምግቡ ቴስቱ ላይም በጣም መስራት አለባችሁ። ስፔሻሊ ሞደርን ስትሆኑ ቤታችሁን ብቻ ማሳመር ሳይሆን ቴስታችሁ ላይ ከሌሎቹ ለየት አድርጋችሁ እዛ ላይ መስራት ይጠበቅባችኋል እና የውስጥ ዲዛይናችሁን ለየት አድርጋችሁ ማሳመር አለባችሁ እና አገልግሎታችሁም ደግሞ ቀልጣፋ መሆን አለበት። እዛ ላይ ብትሰሩበት ምርጥ ነው። የዲሊቨሪ አገልግሎት እንደዚሁም አድቨርታይዚንግ ግድ ለእናንተ ደግሞ ያስፈልጋችኋል እና እንደ ትልቅ ካፒታል ስለሆነ የእናንተ ካፒታል ትልቅ ካፒታል ከሚባል ስለሆነ ዲሊቨሪም ጥሩ የሆነ ዲሊቨሪ ሰርቪሳችሁ ጥሩ የሆነ እንደገና አገልግሎታችሁ ጥሩ የሆነ ፋስት የሆነ ነገር እንዳይዘገይ በቂ ሰራተኛ ብታደርጉ የተሻለ ነው ለብራንዳችሁም ስትሉ እና የት ቦታ አካባቢ ካላችሁ ይሄ ቦሌ አካባቢ፣ ካሳንቺስ፣ ፒያሳ፣ ቡልቡላ አካባቢ እነዚህ አሁን ፍየል ቤት አካባቢ እነዚህ በጣም አሪፍ ቦታዎች ናቸው እና ይህን ይመስላል እንግዲህ ከመጀመሪያ እስከ መጨረሻ ያሉ በአነስተኛ በመካከለኛ እና በትልቅ ካፒታል የሚሰሩ ቢዝነሶች ናቸው። እንግዲህ ይህን ይመስላሉ። እንግዲህ ጠቅላላ አድርጌ አንድ ያቀርብላችሁ በትንሽ ካፒታል እንግዲህ ከ50 ሺህ እስከ 200 ሺህ ባለው መነሳት ይቻላል። በመካከለኛ ካፒታል ደግሞ ስንሄድ ከ80 ሺህ እስከ ከ300 ሺህ እስከ 1 ሚሊዮን ብር ባለው መነሳት ይቻላል። በትልቅ ካፒታል ደግሞ ከ2 ሚሊዮን ብር በላይ ወይም ከ1 ሚሊዮን ብር በላይ መነሳት ትችላላችሁ እና ለዛሬ ይዤላችሁ የመጣሁት የቢዝነስ ሀሳብ ይሄ ነው። ጥያቄ አስተያየት ካላችሁ ኮመንት ሴክሽን ላይ አስፍሩልኝ። የሚቀጥለው ደግሞ ሌሎቹ ቃል የገባሁላችሁን በምን ያህል ካፒታል የት ቦታ ምንሰራ ምን ደግሞ እቃዎች እንደሚያስፈልጉን ይዤላችሁ እመጣለሁ እና ይመቻችሁ። ከወደዳችሁ ላይክ እና ሰብስክራይብ ማድረግ አትርሱ። አበረታቱ። እኛ ደግሞ ከያን እያየን ቆንጆ የሆነ ለእናንተ ይጠቅማል ብለን አሪፍ የሆነ የቢዝነስ ሀሳቦችን ከነ ዋጋቸው የት ቦታ ይሰራሉ የሚለውን ጭምር ይዘናችሁ እንመጣለን። ሰላም።